ሰላም ጋይስ እንዴት ናችሁ? አላችሁ ወይ? አለን። ዛሬም እንግዲህ በአዲስ ቪዲዮ መጥቻለሁ። ከዚህ በፊት ሁላችሁም እንደምታውቁት ስለ ኳንተም ዋሌት ቪዲዮ ሰርችላችኋለሁ። እንዴት ነው ዛሬ ስታስፋችሁ ሳቱ ቶከንን መሰብሰብ የምትችሉት የሚለውም ማለት ነው። ስለዚህ እሱን ቪዲዮ ያላያችሁ ሰዎች ፒን አደርግላችኋለሁ አሁን ላይ እሱን ሊንክ ነክታችሁ እሱን አይታችሁ ወደዚህኛው ቪዲዮ ብትመጡ ሞር ክሊር ይሆንላችኋል ማለት ነው። እና በዛም ቪዲዮ ላይ የምታስታውሱ ከሆነ ጀስት አሁን ላይ የሰበሰብነው ያለን አማውንት እዛ ጋር በዶላር የሚያስቀምጡትን ኤግዛክትሊ ነገ ላይ ሳቱ ቶከን ሊስት ሲሆን እናገኛለን ማለት አይደለም። እሱን ክሊርሊ እንድታቆልኝ ይፈልጋሉ። በኋላ ነገር ዋሸ እንዳትሉ ማለት ነው። ምክንያቱም በጣም ሂውጅ መኒ ነውና ለስንት ሰው ያን ያህል መኒ ሰጥቶ ይሻሉ ጀስት ማይታሰብ ነገር ነው። ኤኒዌይስ በዛሬ ቪዲዮአችን እንዴት ነው ሳቱ ቶከን አሁን ሊስት አልሆነም፣ አቱ ቶከን ግን ሊስት ሆኗልና ሳቱን ወደ አቱ ቶከን መቀየር የምንችለው የሚለውን መነግራችሁ ይሆናል። አቱ ቶከንንም ደግሞ ቬሪፋይ አድርጌ አሳያችኋለሁ የእውነትም ሊስት እንደሆነ ማለት ነው። ኖርማሊ ሲኤክሶች ሊስት ሳይሆን ቴክስታይል ሊስት ይሆኑና እሱም ማሳያችሁ ይሆናል። በተጨማሪ ደግሞ በባለፈው እጣ ያወጣውላችሁ 500 ብር የሚደርሳችሁ ሁለት ሰዎችን የነሱንም እጣ ምና ይሆናል ማለት ነው። ስለዚህ ወሬ ያብዛባችሁ ቀጥታ ወደ ቪዲዮ እንሂድ። ሶ ጋይስ አሁን የምንገኘው የኳንተም ዋሌት ኦፊሻሊ ቴሌግራም ኮሚኒቲ ላይ ነው እና እንደምታዩት አቱ ቶከን ኦፊሻሊ ሜይ 8 ላይ ሊስት እንደሆነ አሳውቀውን ነበር ማለት ነው። እናም ሊስት የሆነው ፓንኬክ ስዋፕ ላይ ነው፣ ዴክስ ላይ ማለት ነው። ሲኤክሶች ላይ ገና ነው። እናም እንደምታዩት ኮንትራት አድሬስ አለ። ሶ ይሄን ኮንትራት አድሬስ እንወስድና ጀስት የሆነትም ሊስት እንደሆነ ቼክ እናደርጋለን፣ ፕራይሱ ስንት እንደሆነ ማለት ነው። አንዴ ኮፒ እናድርግ። ትረስት ዋሌት ኦር ኤኒ ዋሌት ካላችሁ ከሄዳችሁ በኋላ ጀስት ዲስከቨሪ የሚለው ጋር ትሄዱና እኔ ለጊዜው ትረስት ዋሌት ነው የተጠቀምኩት። እዚህ ሰርች ላይ መተን ፓንኬክ ስዋፕ ብለን ሰርች እናደርጋለን። ራሱ እንደዚህ ያመጣለን። ሶ ኮንፊርም እንለዋለን። ቢኤንቢ የሚለውን ትነቁትና እዚህ ጋር ሰርች ባይ ኔም ኦር ፔስት አድሬስ የሚል አለ። ሶ እዚህ ጋር ፔስት አድሬሱን ታደርጉታላችሁ፣ ቅድም ያመጣችሁትን ኮንትራት አድሬስ ማለት ነው። ከዛ እንደምታዩት ኤቲዩ ኳንተም ብሎ ያመጣልናል። ኢምፖርት እንለዋለን። እዚህ ጋር ሰም ዋርኒንግ ካፕሽን ነገር ያሳየናል። anyone can create a token ብላ 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 የሚል ነገር ማለት ነው። anyways I understand ነውና ኢምፖርት እንለዋለን። ከዛ የታችኛውን just USDT እንመርጥለታለን። ከዛ እዚህ ጋር መተን just አንድ ምንጽፍ የአንድ አቱ ቶከን የአሁኑ ዋጋው 0.39 USDT ነው ማለት ነው። ስለዚህ ኦፊሻሊ ሊስት እንደሆነ በዚህ ኮንፊርም ማድረግ ትችላላችሁ። ሶ እዛው የኳንተም ኦፊሻል ኮሚኒቲ ላይ እንመለስና አንድ እዚህ ጋር የምታዩት just ሳቱ ቱ አቱ የሚል ኢንፎርሜሽን አለና ስለዚህ ሳቱ ቶከንን አሎክ የምናደርግበት ሩል ነው። ኖርማሊ ኤቲኤስ ስማርት ትሬዲንግ ላይ መሳተፍ አለባችሁ ሳቱ ቶከንን just አሎክ ለማድረግ ማለት ነው። ሶ ምንድነው መሰላችሁ የሚሆነው ልክ እዚህ ኤቲሲ ስማርት ትሬዲንግ ላይ ስትሳተፉ አቱን ዲፖዚት ታደርጋላችሁ። እንደዚህ ነው ፕሮሰሱን አሳያችኋለሁ ስቴፕ ባይ ስቴፕ ማለት ነው። ከዛ በኋላ እዚህ ጋር እንደምታዩት ኤቭሪ 6 ዴይ እና በየ6 ቀኑ ያላችሁ የሳቱ ቶከን በርን የሆነ ማለት ነው የተወሰነ ፐርሰንቱ ወደ አቱ ኢንካምነት ይቀየርላችኋል። አቱ ቶከን ማለት ነው። አቱ ቶከን ደግሞ ኦልሬዲ ሊስት ስለሆነ ወደ ዶላር መቀየር ትችላላችሁ። ሶ ፕሮሰሱ እንዴት ነው የሚለውን ኳንተም ዋሌት አፑን ከፍቼ ላሳያችሁ። ሶ ኳንተም ዋሌት አፑን ስከፍቱ በዚህ መልክ ታገኙታላችሁ። እዚህ ጋር አፕዴት የሆነ ነገር አለ C2C የምትለዋ ፓርት ማለት ነው። ሌላውን ፓርት ባለፈው ቪዲዮ ሰርችላችኋለሁ። ሶ ጀስት C2C የሚለው ላይ ብትመጡ እዚህ ጋር ባላችሁ ዶላር አቱ ቶከንን መግዛት ትችላላችሁ ማለት ነው። ጀስት የተለያዩ ሰዎች እንደ P2P እንደሚባለው እዚህ ጋር C2C ብሎ የመጣው ማለት ነውና መግዛት ትችላላችሁ። ያላችሁንም ደግሞ መሸጥ ትችላላችሁ። ስፔሲፊካሊ ሊሚት አስቀምጠዋል። ይሄ ሰው የሚገዛውን መጠን ይሄ ሰው ስንት ይገዛል የሚለውን እያያችሁ በዛ መግዛት ትችላላችሁ ማለት ነው። ካሁን ደግሞ እዚህ ጋር ኤክስፕረስ የምትላለች እሷን ነክታችሁ ጀስት ቀጥታ ያላችሁን BNB ሊሆን ይችላል እዚህ ውስጥ ካላችሁ ኦር ደግሞ USDT ታደርጉትና ወደ አቱ ኤክስቼንጅ ማድረግ ትችላላችሁ ማለት ነው። ኦር ደግሞ የአቱ ከሆነ ያላችሁ ወደ USDT በዚህ መልክ መቀየር ትችላላችሁ ማለት ነው። ኤክስቼንጅ ማድረግ ትችላላችሁ። ሌላው ደግሞ ታስክ አለ እዚህ ጋር ከዚህ በፊትም ነግሬያችኋለሁ። እዚህ ጋር ያሉትን ታስኮች በመስራት ሳቱ ቶከን መሰብሰብ ትችላላችሁ። ሳቱ ቶከን መሰብሰባችሁ የሚጠቅማችሁ ኤቲኤስ ስማርት ትሬዲንግ ላይ ስትሳተፉ እሱ ነው በርን የሆነ ወደ አቱ ቶከን የሚቀየርላችሁ ማለት ነው። ለዛ ይጠቅማችኋል። ሶ ኤቲኤስ ላይ ስንመጣ እዚህ ጋር እንግዲህ 3 አይነት ስቴኪንግ ሜካኒዝም አለ። አቱ አለ፣ BNB አለ፣ USDT አለ። ሶ ሚኒማም 50 አቱ ስቴክ ማድረግ ትችላላችሁ። BNB ደግሞ ከ0.02 እስከ እዚህ ድረስ ስቴክ ማድረግ ትችላላችሁ። USDTም ከ10 USDT ጀምሮ ስቴክ ማድረግ ይቻላል ማለት ነው። የዩኤስዲቲ ፕሮፊት ሳይክሉ 24 ሃወር ነው። የቢኤንቢም 24 ሃወር ነው። የአቱ ግን ጀስት 144 ሃወር ነው። አባውት 6 ዴይ ማለት ነው። በየ6 ቀኑ ነው ጀስት
ፕሮፊቴብል የምትሆኑት ፕሮፊታችሁ የሚሰጣችሁ ማለት ነው። ጀስት ሳቶ ቶከናችሁ በርን እየሆነ እዚህ ጋር ጆይን የሚለውን ነክታችሁ ያላችሁን አማውንት የአቶ ማለት ነው ማስገባት ትችላላችሁ። ለጊዜው እኔ ስለሌለኝ ምን መሰላችሁ ማድረገው ጀስት ወደ ዋሌት መጥና ሪሲቭ ትሉታላችሁ እዚህ ጋር። ከዛ ኮንትራት አድሬሳችሁን ስለሚሰጣችሁ እሱን ጀስት ኮፒ ታደረጉትና ባይናንስ ኦር ደግሞ ኤኒ ዩኤስዲቲ ያላችሁ ኤክስቼንጅ ላይ ትሄዱና ጀስት ዊዝድሮ ብላችሁት ከዛ ጋር ያመጣችሁትን አድሬስ ፔስት ታደረጋላችሁ። እዚህ ጋር ኔትወርክ የሚለውን የመታችሁ ቢኤንቢ ትመርጡለታላችሁ። ከዛ አማውንት ይላችኋል። ጀስት እኔ 30 ልላክ። ከዛ በኋላ ዊዝድሮ ለዚህ አካውንት ኮንፊርም ዊዝድሮዋል ፕሮሰሲንግ ብሎኛል። ልክ ዊዝድሮዋሉ ሲያልቅ ወደዛኛው ይገባል ማለት ነው ይሄ ዶላር። እና ኳንተም ዋሌታችን ላይ ስንመጣ እንደምታዩት እንግዲህ እዚህ ታች ላይ $30 ዲፖዚት አድርጌያለሁ ማለት ነው፣ ገብቶልኛል ማለት ነው። ከዛ ቀጣይ ምንድነው የምናደርገው ጀስት ይሄን $30 እዚህ C2C ላይ እንመጣለን። ከዛ ኤክስፕረስ የሚለውን እንመጣና እዚህ ጋር BNB የሚለውን ወደ USDT ቀይረን ማክስ እንለውና አሁን ላይ 30 USDT ወደ 76 አቶ ቶከን አካባቢ ነው። ስለዚህ ኮንፊርም ኤክስቼንጅ እንለዋለን። ጀስት ኮንፊርም እንለዋለን። ሪተርን አለኝ። ኦኬ ስመጣ እዚህ እንደምታዩት ወደ 76 አቶ ቶከን አለኝ ማለት ነው። ከዛ ምንድነው የምናደርገው ATS ላይ እንመጣና ጀስት የላይኛውን ጆይን እንለዋለን። ከዛ ማክስ እንለዋለን። ከዛ እንደምታዩት መንዝሊ ሪተርናችን የሚሆነው ወደ 23 ኤቲዩ ነው ማለት ነው። ጆይን እንለዋለን። ስለዚህ ሰክሰስፉሊ ፓርቲሲፔትድ አለኝ ማለት ነው። ስለዚህ እንደዚህ አድርጋችሁ በየ6 ቀኑ ፕሮፊቴብል እየሆናችሁ ማምጣት ትችላላችሁ ማለት ነው። ጀስት ያላችሁን ሳቶ ቶከን ወደ አቶ እየቀየራላችሁ ሳቶን በርን ያደርገዋል ማለት ነው። ከዛ መልሳችሁ ጀስት አት ኤኒ ታይም አንስቴክ ማድረግ ትችላላችሁ። እዚህ ጋር ያለችዋን ምልክት ትነኳትና ጀስት ሪዲም የሚለውን ትነኩታላችሁ። ከዛ በኋላ ፒናችሁን አስገቡ ይላችኋል። ፒናችሁን ታስገባላችሁ። ከዛ ሪደምፕሽን ሰክሰስፉል አለኝ። ከዚህ በኋላ እንግዲህ ምንም አይነት ስቴኪንግ ላይ ፓርቲሲፔት እያደረኩ አይደለም። ከዛ ዋሌት የሚለው ላይ ስንመጣ ስቲል 76 አቶ አለኝ። ከዛ C2C ላይ እንመጣለን። ኤክስፕረስ ላይ ድጋሚ እንመጣለን። ጀስት አሁን ላይ አቶ ስለሆነ ያለኝ ወደዚህ ያመጣውና ይሄኛውን ጀስት USDT ብዬ መርጥለታለሁ። ከዛ ማክስ ለዋለሁ። ከዛ ኮንፊርም ለዋለሁ። ኤክስቼንጅ ሰክሰስፉል አለኝ። ስለዚህ ዋሌቴ ጋር ስመጣ እንደምታዩት እዚህ ጋር ይሄኛው USDT አለኝ ማለት ነው። ይሄኛው USDT ወደ ኤክስቼንጅ ድጋሚ መላክ ከፈለኩኝ ሲምፕሊ ትራንስፈር ለዋለሁ። USDT መርጣለሁ። ከዛ በኋላ አድሬሴን አምጥቼ እዚህ ጋር ማስገባት ነው። ትራንስፈር ሰክሰስፉል አለኝ። ቀጥታ ወደ ባይናንስ አካውንት ተመልሶ ይገባል ማለት ነው። ስለ ኳንተም ዋሌት ያለኝ ቪዲዮ ይሄን ይመስላል። በቀጣይ የምናየው ጀስት ዕጣ የወጣላቸውን 2 ሰዎች እናይና ከባለፈው ቪዲዮ ማለት ነው ቪዲዮአችንን መንቋጭ ይሆናል። ወደ ዕጣው እንሂድ። ሊንካችንን አምጥተን የባለፈውን ቪዲዮ ፔስት እናደርጋለን። ከዛ ኮንቲኒው እንለዋለን። ከዛ ወደ 44 ኮመንቶች አሉ። ፒኬ ዊነር እንለዋለን እና እንግዲህ የመጀመሪያው እድለኛ ፊያዳ ኃይሌ ነው። ስለዚህ እንኳን ደስ አለ እንኳን ደስ አለሽ። 500 ብራችሁን ዲስክሪፕሽን ላይ በማስቀመጥ የቴሌግራም ዩዘር ኔም ገብታችሁ አናግራችሁ መውሰድ ትችላላችሁ ማለት ነው። ኤክስ ነውና ድጋሚ ፒኬ ዊነር እንበለው። ሁንዴሳ ኤምቲ ኦን ፋየር ብሏል። እሺ ሁንዴሳ እንኳን ደስ አለ። እንግዲህ አንተም የ500 ብር አሸናፊ ሆናል። አንተም ዲስክሪፕሽን ላይ በማስቀመጥ ዩዘር ኔም ገብተህ አውራኝና 500 ብር መውሰድ ትችላለህ። የዛሬ ቪዲዮ እንግዲህ ይሄን ይመስላል። እንደተመቻችሁ አልጠራጠርም። እስካሁን እንግዲህ ቪዲዮን ያያችሁ ላይክ ያላደረጋችሁ ካላችሁ ላይክ አድርጋችሁ ጨርሱት። ከዚህ በኋላም እንግዲህ ሌሎች ጠቃሚ ብዬ ማስባቸው መረጃዎች ይዤላችሁ እመጣለሁ። እንዲሁም የተለያዩ ሽልማቶችንም ይዤላችሁ መመጣ ይሆናል ማለት ነው። እስከዛ እንግዲህ ቸር ያቆየን። ይመቻችሁ።